የወለድሽው ልጅ ወደ ቤትሽ ይዘሽ ስትሄጂ አብዛኛው ሐኪም የማይነግርሽ ግን በጣም ትኩረት ሊሰጠው የሚገባ አንድ ጉዳይ አለ። ልጅሽ ከአንድ ዓመት ልደቱ በፊት ምንም አይነት የጭንቅላት ወይም የአንገት ትራስ አያስፈልገው። ከአንድ ዓመት በታች ለሆኑ ህጻናት ትራስ መጠቀም እጅግ አደገኛ ከመሆኑ የተነሳ የአሜሪካ ህጻናት ህክምና አካዳሚ እንዲህ ይላል: ፒሎስ አር አን አብሶሉት ዜሮ ቶለራንስ ዞን ፎር ኢንፋንትስ አንደር 12 መንዝ ኦልድ። በአጭሩ ከአንድ ዓመት በታች ላሉ ህጻናት ትራስ ማድረግ ፍጹም ልትደራደሪበት የማይገባና ማድረግ ከማይገቡሽ ነገሮች መካከል አንዱ ነው። በየቦታው የምናያቸው የህጻናትን የጭንቅላት ቅርጽ ያስተካክላል፣ ጥሩ እንቅልፍ ይሰጣቸዋል፣ እንዳይገለበጡ አቅጣጫቸውን ያስተካክላል እየተባሉ የምንሰማቸው ማስታወቂያዎች በሙሉ የውሸት ማስታወቂያዎች ናቸው። እነዚህ ማስታወቂያዎች በሙሉ የእናትነት ባህሪና ፍርሃት ላይ ተመርኩዘው የሚሰሩ የሐሰት ማስታወቂያዎች ናቸው። Ireland's consumer watchdog has warned parents that pillows marketed as sleeping aids for babies can cause death through suffocation or overheating. They are mainly sold online and over 1,000 have been removed from websites after takedown notices were issued by the Competition and Consumer Protection Commission. እኛ አዋቂዎች ትራስ የሚያስፈልገን ትከሻችን ከጭንቅላታችን ስለሚበልጥ ነው። በአስተሳሰብ ሳይሆን በሰውነት መጠን ማለት ነው። ያንን ጋፕ ለመሙላትና ምቾት እንዲኖረን ለማድረግ ትራስ መጠቀም ሊኖርብን ይችላል። ህጻናት ግን በተቃራኒው ናቸው። ጭንቅላታቸው ከየትኛውም አካል ክፍላቸው ስለሚበልጥ ምንም አይነት ክፍተቱን የሚሞላ ወይም ኮምፐልሴት የሚያደርግ ነገር አያስፈልጋቸውም። በአጭሩ ትራስ አያስፈልጋቸውም ማለት ነው። ትራስ ተጠቅመን በትንሹ እንኳን የህጻናት ጭንቅላት ካለበት ደረጃ ትንሽ ከፍ ካደረግነው ሁለት ትላልቅ አደጋዎች ሊከሰቱ ይችላሉ። በአንገት መታጠፍ ምክንያት በጉሮሯቸው ላይ ጫና ስለሚፈጥር የትንፋሽ ማጠር ሊከሰት ይችላል። የሚከታተላቸው ሰው በሌለበት ሰዓት ደግሞ ከትራስ ወርደው በመገላበጥ ከትራስ ስር ቢገቡ እሱም የትንፋሽ ማጠርን ያስከትላል። በአጭር ሰከንዶች ውስጥም ህይወትን ሊያስከፍል ይችላል። በአጭሩ ልጅሽ ከ12 ወር በታች ከሆነ ትራስ ከማይፈቀዱ ነገሮች መካከል አንዱ ነው። ከ12 ወር እስከ 2 ዓመት አሁንም ፈጽሞ ባያስፈልግም፣ ነገር ግን ትኩረት ሰጥተው የሚለማመዱበት ሰዓት ማድረግ ይቻላል። ከ2 ዓመት በላይ በነጻነት መጠቀም ይቻላል። ከዚህ እድሜ በኋላ ለአቅመ ትራስ ተጠቃሚነት ይበቃሉ።